What is happening to Ethiopian Orthodox Tewahedo Christians in Arsi cannot stay silent any longer. Please don't scroll. This may be the only voice they have right now. Today, countless Ethiopian Orthodox Tewahedo Christians in Arsi are facing severe intimidation, targeted attacks, and coordinated ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ቤተክርስቲያን ተፈትና ሺህ ዘመን የሚኖር የለም። ገዳዮችም ይሞታል። ገዳዮች ይሞታል። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታል። Justice is our legitimate demand because our human rights are still violated. Thousands of churches, monasteries. በኢትዮጵያ ኦርቶዶክሳውያን አማኞች የሚደረገው ጭፍጨፋ ባለም የሚገኙ ኦርቶዶክሳውያንን ማስቆጣቱን ጀምሯል። በዚህም የአርሜኒያው ጳጳስ ካሪክ በቁጭት ዝምታቸውንም ሰብረዋል። የኛ ትልቁ ፍላጎት ፍትህ ማግኘት ነው። ምክንያቱም ደግሞ በአንድ ወቅት በዚህ አርመን ይደረግ እንደነበረው አይነት የኢትዮጵያ ክርስቲያኖች ሰብአዊ መብት በእጅጉ እየተጣሰ ነው ሲሉም ንግግራቸውን አሰምተዋል። በኢትዮጵያ እንዲሁም በዓለማችን በሺዎች የሚቆጠሩ አብያተ ክርስቲያናት፣ ገዳማት ከዛን በተጨማሪም ኦርቶዶክሳውያን ያፈሩት ንብረት ታቀዶበት ጥፋት ይካሄዳል። በዚህም ልባችን በእጅጉ ተሰብሯል። ከዛ በላይ ደግሞ በጣም የሚያመው በኢትዮጵያ ውስጥ እየተፈጸመ ያለው ነው። ባለፉት ዓመታት በተለያዩ ስፍራዎች ገዳማውያን አባቶችን፣ አብያተ ክርስቲያናትን እንዲሁም ምዕመኑ ላይ ያነጻጸረ ጥቃት ሲፈጸም ቆይቷል። እኛም ተመልክተነዋል። ህመሙ ልብ ድረስ ዘልቆ የሚገባው ታዲያ በመንግሥት ተቋማት በስህተት መግለጫ እንዲሁም መፍትሄ አለመሰጠቱ ነው። እንደ አንድ ኦርቶዶክሳዊ ይህን እያየን ዝም ብለን አንቀመጥም፣ ዓለም ይወቅ፣ ተጠያቂነትም ይስፈን ሲሉም ብፁዕነታቸው ሐሳባቸውን ሰጥተዋል። ይህ አይገባትም በሉ። ድምፃችሁን ከፍ አድርጋችሁ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው፣ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ። ወላጆቻችን በሰላም ይኖሩልን። በቃ ይሄ ነው በቃ እኛ የሚያማርረን። መንግስት ተኝቷል። ለህዝብ እየቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ቢያልቀው? ለምንድን ነው በየቀን የምታረደው ህዝብ? ለምንድን ነው የምታረደው? ይህ በጣም ያንቀሽቅሾናል። ሞት አንቀሽቅሾናል። በቃ መንግስት ይድረስልን። ፌደራል መንግስት ይድረስልን። ክልል መንግስት ይድረስልን። ሰው እየሞተ እያለ፣ ሰው እየተገደለ እያለ፣ ሰው እየተሰቃየ እያለ፣ ሰው እየተፈናቀለ እያለ ለምን ይቀልዱብናል? በሰው ነፍስ ለምን ይቀልዱብናል? እዚህ እኮ ለዓላማ ነው የመጣነው፣ ልንኖር ነው የመጣነው። ይህን ነው አቤት የምንለው። መንግስት ይድረስልን፣ መንግስት ይድረስልን። ይህ ነው መብታችን። ከሞት ይታደጉን። ሞት አንፈልግም፣ መኖር እንፈልጋለን። ይህ ነው ዓላማችን። ሌላ ዓላማ የለንም። ሰላም መስሎን ነበር መውጣት መግባታችን፣ ለካስ በሾህ ታጥሯል ዙሪያ ጎዳናችን።
ደስታችን የጽዮን መንገዶች በእንባ ተሞሉ። ያሩሲውን ስንዴ እንዴት ብዬ ልብላው? ያሩሲውን ስንዴ እንዴት ብዬ ልብላው? ያረሰው ገጀራ ያበቀለው ደም ነው። አልበላም ይቅርብኝ፣ አልበላም ይቅርብኝ፣ ትርፉ ትዝብት ነው። ተው አባቶቻችን መንገድ አትሳቱ፣ ፈተናው ቢሆንም በእናንተ ላይ ብርቱ። በማን እንጽናና እኛ ልጆቻችሁ? ዓይናችሁ እያየ ዝምታን መርጣችሁ አታስታውሱትም የሥልጣኑ ጊዜ ጥቁር ስታለብሱን፣ ዛሬ ስንታረድ እንደዚህ ልትረሱን። ማተቤን አስሬ ዛሬችን ቃላት የምመሰክረው ባሩሲ ምድር ላይ ስላልተገኘው ነው። ፍትሕ ለአሩሲ ኦርቶዶክሳውያን። እኔ ዛሬም አለው እግዚአብሔር ክብሩ ይስፋ። አላወቅኩም እንጂ ሕዝብ የጫና አውቶቡስ ወዴት እንደጠፋ። እኔ ያለሁ ደህና ነኝ ልቤን እንደከፋው ውስጤን እንደጠቆረ። አላወቅኩም እንጂ አላየሁም እንጂ የሸኘነው ሹፌር ምን እንደገጠመው ወዴት እንዳደረ። አላወቅኩም እንጂ አሊዶሮ ጫካ ከታፈኑ ሰዎች ስንቱ ሰው እንዳለ፣ ስንቱ እንደጎደለ፣ ስንቱ እንደታመመ፣ ስንቱ እንደቆሰለ። አልሰማሁም እንጂ የቱ የድሃ ልጅ ባጭር እንደቀረ። አላየሁም እንጂ የቷ የድሃ እናት አንጀቷ እንዳረረ፣ ከለቅሷ ብዛት ፊቷ እንደጠቆረ። የትኛዋ ትሆን የትኛዋ እናት ነች የልጇን መታገት መርዶዋን የሰማች? የትኛው ሹፌር ነው የትኛው ዘዋሪ ጥይት የገደለው እንደያዘ መሪ? የትኞቹ ልጆች ሹፌር አባታችን ይመጣል እያሉ ስንት ሕፃናቶች በናፍቆት አደሩ? ስንቱ በሕይወት አለ ስንቱ ተገደሉ? እነማን ተረፉ እነማን ጎደሉ? ወደፊት የሚያጠኑ የልጅ ልጆቻችን ሲመጡ ምን አይነት ክፎች እንደነበር ሊያውቁ ይገባል። አሁንም የምመሰክረው ይሄንን ነው። የትኛውም የሃይማኖት አባት እኔ ፊት ሊቆም አይገባውም ነበር። ምክንያቱም ከሽፏል። የከሸፈው በራሱም በሚያስተምረውም ሰው ነው። እንዴት እንዲህ ይደረጋል? እንዴት አንድ የሃይማኖት አባት እናጣለን? ገጀራ ፊት አይገባም የሚል ቆሞ ምንም እምነት የሌለው
ከታንክ ፊት እየቆማል ነበር እንደ ሌላ ሀገር? ይሄ ሁሉ አሁን የሚርመሰመሰው የሃይማኖት አባት ያኔ የት ጠፍቶ ነው? መሸሸጊያ እናጣ ነበር እኮ። ድንገት ግርግር ከተነሳ ሮጠን ቤተ ክርስቲያን ስንገባ ቤተ ክርስቲያን አሳልፋ ትሰጠን ነበር አይደል?